ቆይ እኔ ሚዜ ልምጣ ቸርስ ምትበዩ ግን የት እየሄደ ነው ይሄና ዲሊዳ ካራቴ ህይወት ያስተማረን የኔታችሁ በኢየሱስ እንዲቻላል እንዴ አስጨነቀን ኮሜንት ሀበሻ ኮሜንት ችግሩ ፊታችሁ ሊሆንም ይችላል ሁላይ መችሽ ማሬ ሰላም ፋሚሊያንስ እንዴት ናችሁ ባላችሁበት ሰላም ጤና ይብዛላችሁ በዚህ ቻናል የተለያዩ አዝናኝና ቁም ነገር ያላችሁ ቪዲዮዎችን አብረን ያለን ዘናፈታ እንላለን ሪላክስ እናደርጋለን እንዲሁም ደግሞ የተለያዩ ከተሞች ወጣ ያልን ታሪካዊ ቦታዎች እንዲሁም ደግሞ የተለያዩ ድንቅ የሆኑ ስፍራዎችን እየሄድን ደግሞ አብረን እንጎበኛለን የእናንተ ላይክ እና ሰብስክራይብ ለኛ በጣም አስፈላጊ ነው ሜክ ሹር ሰብስክራይብ ላይክ እንዲሁም ደግሞ ኮሜንት ላይ ሐሳባችሁን ጻፉልን እንዲሁም ደግሞ አብረን ቪዲዮዎችን ማየት የምትፈልጓቸውን ቪዲዮዎች ሜንሽን አድርጉን this is Henna Tube ባላችሁበት ሰላም let's go ሰላም አለይኩም ወአለይኩም ሰላም እንዴት ነው ሲያልቅ መጣ አለቀ ሲያልቅ መጣ ምን ፍርፍር ዳቦ ሚል አለቀ ምንድነው እናንተ ሁሌ እንደዚህ ያረ አውዝ ቢላሂ ምሽጣረኝ በጣም ነው የሚያስጠላው ወላሂ ላ አይደረግማ እንደዚህ በጣም ያስጠላ ኧረ ዝም በል በእናትህ እንደዚህ ነገር አይደረግም ወላሂ ላ ወላሂ ነው መለ ልደትዬ እየሄድን ነው አሁን እንግዲህ ኧረ በእናትህ አልፏል እሱ ነገር ልደት እያለፈ ትላንት አለፈ አንተ አስታውሰኝ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩ ኧረ ነቆራ እንጃ ቢገኝ አይመስልም አውዙ ቢላሂ የሚያስጠላ ነገር ነው ወላሂ እንደዚህ አንተ አስታውሰኝ አልኩ ኧረ ዝም በል በእናትህ እንዴ ወዴት ነሽ ዝም በል በእናትህ ሃሌሉያ ልጅ ዳውድ ግን በእውነት ከባድ ሰው ነው ነቆራ ላይ በጣም አልተቻለም በእውነት ይችላል ግን ይሄን ነገር ምን ትሉታላችሁ ማለት ልጁ ያደርገ ያለው ነገር ማለት ይሄ መዋደዱ መከባበሩ መተሳሰቡ እንዳለ ሆኖ ተገቢ ነው ልክ ነው የሚደገፍ ነገር ነው ግን የሆነ መሪ ያለፈ አይመስላችሁ ትንሽ የሆነ በክና እምነት ማለት በጣም ሴንሲቲቭ ነገር ስለሆነ ሰውን የሚያነካካን በጣም ሴንሲቲቭ ነገር ስለሆነ ባይንቦጫረቅ መልካም ነገር ነው እና ስርዓት ቢከበር መልካም ነገር ነው ብዬ አስባለሁ ስለዚህ በዚህ ነገር ላይ ምን ትላላችሁ እናንተ ምን ታስባላችሁ ፕሊስ ሐሳባችሁ ኮሜንት ላይ ጻፉልኝ እሺ ሰላም ነው ሰላም እዛ መኪና ውስጥ ሆኜ ያየሁሽ ነበርና በጣም ቆንጆዬ ነሽ ጸባይ ካለሽ አብረሽኝ እንድትሆኝ ይፈልጋል ምን ማለት ስልሽ ንግድ ምናምን ነው የምሰራውና በጣም ጊዜ እኔ ጋር ጊዜ ማለት ወርቅ ነው ገብተሻል አሁን ራሱ አንቺ ጋር ማውራበት ጊዜ ወርቄ ነው እየሰጠሁሽ ያለሁት ስለዚህ ጸባይሽ ደና ከሆነ ቢዝነስ ካርድ ናት ያጃት በቢዝነስ ካርድ ደውይና ማውራት እንችላለን ደውይ ካላስ እውነት ነው ከባድ ነው እኔ ምንም አልናገርም እናንተ ኮሜንት ላይ ጻፉ በተለይ ሴቶች ምን እንደምታስቡ በዚህ ጉዳይ ላይ ማወቅ ፈልጋለሁ የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው ቦምቦክላ let's go የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ በዚህ ፌስ 50 በዚህ ፌስ ደስ ይላል ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል ምንድነው እሺ ቀጥይ አነሳ እንደትን ሂጅ አነዘ በጣም ሶስተኛ ቤት በስሜ ይገዛልኛል ቡትቷ እውነትም ቡትቷ አይባልም አያ ትላለች አንገቷን ማጭቷ ባንቺ ተስመስል እንዲህ ብሎ አራተኛና ዋነኛው ዱባይ ነው ኧረ እኔም አግዝህ ነበር እውነት እኔ ምን አቀብልሃለሁ እንጂ አግዝህ ነበር እንዴ አልበዛም እንዴ አብረን እንስራ አለ አብረን እንለወጥ አለ እንዴ በዛ አሁንስ በዛ ተመልሻለሁ የዛሬው ምግብ የጾም በየአይነት ነው እዚህ ጋር ሱፍ አለ በስነ ስርዓት ቆይ እኔ ሚዜ ልምጣ አያያዙ ያስቀናል በእውነት ኦኬ ቀጥላለን
በጣም አሪፍ። እኔም ያያዝኩት የፍስክ በየአይነት ነው። በልቶ የሚያስበላ ሚስት ይስጣችሁ በእውነት አያያዙ ራሱ። ቸርስ ቸርስ የኔ እናት ቸርስ። ራሱ እኮ እንደሱ አልተቀለለም። አያያዟ እናቴን ያስቀናል። እኔ የምበላው ራሱ ጣፈጠኝ በሷ ምክንያት። ጨው ባይኖሩ ራሱ ይጣፍጣል አበላሏ። በኢየሱስ ምትበዩ ግን የት እየሄደ ነው የእናት አደራሽ እንዳቀድሚኝ ወንድ እንዳላሰድብ እባክሽ እንዳቀድሚኝ። አነቀኝኩ ከሱ አክሎናል ብዬ ቆይ በኢየሱስ ረቃሪያ አጠበችው፣ ጌታን አጠበችው። እኔ ገና ስጀምር እሷ ጨርሰች። ንጹህ ሳህን በኢየሱስም አይታጠብም። በእውነት ሳህኑ አይታጠብም። እኔ ገና መጀመሪያ ነው እሷ ጨረሰችው። እንዲህ በልቶ የሚያስበላ ሚስት ይስጣችሁ። እኔ ምን እላለሁ? ወይኔ አበላው ደስ ሲል የምትበላው የት እንደሚሄድ አይታወቅም እንጂ አበላው በጣም ነው ደስ የሚለው። ችግርን ፊት ለፊት አትጋፈጡት። ችግሩ ፊታችሁ ሊሆንም ይችላል። ሁላይ መችሽ ማሬ ሁላይ መችሽ ፍቅሬ ናፍቆቱ ችግራችሁ የራሳችሁ የገዛ ፊታችሁ ሊሆን ይችላል። የገዛ ፊታችሁ ደግሞ እንዴት ትጋፈጡታላችሁ? እኔ መክራችሁ ግን ችግራችሁ ተጋፈጡ። ምንም ተጋፈጡት እንዳሰሙት። የተረሳ ድርቆሽ ርዕሱ ራሱ ደስ ይላል። መኪናው ላይ የስጋ ቤቱ ስም ምንድን ነው? አቤት ሰው ግን እንዴት ነው የምታዩት? ቆይ እሬ ብለ ቆርጣችሁት ነው። አሴጋ ነው የሚለው ሲጀምር አይደለም። እባክህ ሰፈሩ ፀሐይ የለም። ወዮ ትራፊክ ይበለዋል። መንገድ ላይ እንዳይርባቸው ነው። ኮሜንት ጠላል ዴሊቨሪ ነው። ለትራፊክ ዴሊቨሪ ሊያደርስ ነው። ዴሊቨሪ እውነት ነው። ትችላላችሁ። ኮሜንት ግን ኮሜንት ኧረ በስመ አብ የኛ ሰው አይኮምት። ጆን ዳንኤል ትራፊክ ቢሆን አረ ይሄ ትራፊክ ይግላብ እንደ ሪስፔክት ምንድነው? በ90 የምንሄደው? አረ በ30 ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ። በ30 እኮ ነው። ግላብ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ፣ ሁለተኛ ቅጣት ዱቄት ተቀባለህ፣ ሶስተኛ ቅጣት ቂጥን በርበሬ ያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ? አውራው እሱ ይሻላል። ኧረ እባክህ እውነት ቢግራቭ እንደ ብሪስ ይሄ አንዴ ቢፈልጉ የኔ አባት እነጁ በባንድ ሺህ ነው እናት ይተሙት መንጃ ፈቃዱ ፒፓፓር በቃ አንበሳ ካወረድ ባንድ ሺህ ተፈቅዶላል። ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። ኧረ አውርደው የኔ አባት ደብሉ ላይ ላወርደው። ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮላ ያዘው። ኮሮላ ኢን ዘ ቢልዲንግ ኮሮላይዝ ቢልዲንግ ከባድ ነው ግን ትችላለህ። በእውነት ዲጂታል ግን በምክንያት ነው ትችላለህ። አድናቂ ነኝ። በጣም ነው ማደንቅ። በእውነት ትችላለህ። እንኳን ደስ አለሽ። ደሞዝ ተጨምሮልኛል። ስንት እንደተጨመረልኝ ታውቂያለሽ? 40 ብር። እኔ ጌታ ምስጋና ይግባ። አይ ለፈኛው ሚካኤል ፈጣን ላወይ ገብረ መንፈስ ቅዱስ ፈረሰኛው ጊዮርጊስ 40 ብር በሳቸው ጊዜ ብዙ ስለነበረ ነው መሰለኝ። በቃ ዞር በል። ምስጋናው ያንተ ነው። ምስጋና ለምን በትንሹ ማመስገን ምስጋና ይግባ። ለሰው አይደለም፣ እኔ ለእግዚአብሔር ነው። እሺ ልብስሽ ልብሽ እግዚአብሔር የበለጠ 40 ብር ቀላል ነው እንዴ?
ቅልጥፍ እያደረክ ኑሮህን አሻሽል። ሀብት መጣ እኮ በ40 ብር ቅልጥፍጥፍ ባርጌ ህይወትን አስተካክል። አሁን በዚህ ሰዓት 40 ብር ዳቦ ራሱ በስነ ስርዓት አይገዛ። በእነሱ ጊዜ ግን በጣም ብዙ ነው መሰለኝ፣ በጣም ብዙ ይመስለኛል። ምን ልሁን ነው የሚለው እዛ ለብቻው ተገጥሎ ከማን ጋር ነው የሚጋጨው? እንዲሁም አድርሱለት። እኔ ከልጅ ዳውድ ጋር መፋለም ፈልጋለሁ። እንደ አባል ሰጥቼው ምናምን ነገር መፋለም ፈልጋለሁ። ይሄ ልጅ ግን አልተቻለም። ስላልተቻለ የሆነ ሰው ሊያረጋጋው ስለሚገባ እኔ አረጋጋዋለሁ። ልጅ ዳውድ ባለህበት ይሄ መልእክት ይድረስ፣ ከኔ ጋር ትገጥማለህ። እንዴ ግርግር ይፈጥራል እንዴ ባዶ ሜዳ ላይ። Some basic Amharic. Okay, what do you want to know? Okay, so Norway is Norway, right? So how do you say the Norwegian girls? Norway are with what? Okay, so how do you say while living her life? Norwan Sutunor. Okay, and that chicken stew is Doro, right? Nor Doro. Okay, so what's that boiled grain looking like Odo? Oh, you mean Nifro? Very good. Very good. Okay, so how do you say if there wasn't any? By Nordum, and she would be living? To Nordnabbe. Okay, so how would you say living her life in Norway, even if there wasn't any chicken, she would have survived or lived on boiled grain? Norway with one, Norway, Norwan Sutunor, Doro by Nordum, Benefro to Nordnabbe. ይቺ አበሻ ነች፣ በእውነት አበሻ ነች። እንደ አማርኛ አቀለጣጠፈችው እኮ። እኔ አማርኛ እንደሱ አልችልም በእውነት። በውስጧ የሆነ ብርቄ ድንቄ ምናምን አለች እንጂ ብቻዋን አይደለችም። ብቻዋ ነጭ አይደለችም። አነበነበችው እኮ። እኔ አማርኛ በሷ በማር ኖሮ ሊቅ ነበር መሆነው። አማርኛ እንዴ ተጫወተችበት እኮ፣ አላወሰችው። አንደበቷ ደግሞ ደስ ሲል ስታወራው ማለት ነው። አቦ ሰላም ይብዛ፣ እንወድሻለን። አንድ ጨው የተሸከመ አህያ ውሃ ውስጥ ወድቆ ሸክሙ ቢቀለው ጥጥ ለጫነው አህያ ምን ብሎ መከረው መሰላችሁ? ውሃ ውስጥ ውደቅ። የተሸከምከው ነገር ምን እንደሆነ የምታውቀው አንተ ነህ። እውነት ነው። የራስ ያለብህን ነገር የምታውቀው አንተ ነህ። ላንተ ሸክም የሆነው ለዛ ሰው ቀላል ነው። ለዛ ሰው ቀላል የሆነው ደግሞ ላንተ ደግሞ ሸክም ነው የሚሆነውና የራሳችሁ ሸክም ከሌላ ሰው ጋር ታወዳድሩ። ስሬት በርጠሚዮስ መጣው ሄሎ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ይረሳኸኝ? ምንድነው ይረሳኸኝ? ምንድነው የምታወራው? ምንድነው ጋጋ? ምንድነው የሚለው ጽሁፉ? ይረሳኸኝ? ምንድነው ይረሳኸኝ? ምንድነው ጋጋ ነው ወይስ ምንድነው ይረሳኸኝ? ምን መጽሐፋችንም ላስተምረው ወንድሜ። ነው ገባ? ስለዚህ ሲሆን ረሳኸኝ ጋጋ አስተምሮ ምናምን ከጨረሰ በኋላ ጋጋ። ልጅ ግን በጣም ይችላል፣ በእውነት ይችላል። በርተሚውስ በየጊዜው የሚታሰረው ጀለስ ጋሽ ማን ነግሮ ነው የመጣው? አፈራባ ብላ አንተ ወራዳ ፈርጣ ምን አርገህ ነው ጋሽ እስር ቤት አርብዳ ምን አባርገህ ነው? ምንድነው ራስዎታ መዶሻ ጊዜ ስታረገብኝ ለሰባተኛ ጊዜ መዶሻ አይደል ይፈልጊ ነው ያንተ ልጅ ሰርካል አትመል ልጅ አጣጣ እስተባጣዛ ወራዳ አሳይኝ መዶሻ ራስ ጋር አይደል እንከፈልም ከሆነ ከብዬ ትወጣለህ። አፈር ብላ ከፈላቸው በመድኃኒዓለም የጃመን ልጅን የሚያክል መዶሻ ተሸክሙ ጭራሽ ኪስ ውስጥ ማለት ነው። እንዲህ ይሄ የለመደ ማለት ነው። ጌታን ተቀበል ብለህ ቸርች ይዘኸው የመጣኸው ልጅ በኢየሱስ ከመዝሙር ወደ ዘፈን ቀጥታ አልሄድም።
ለነገሩ ሪትሙ ይመሳሰላል ከመዝሙሩ ጋር። ኧረ ከባድ ነው። ብዙዎቻችን እኮ ያጋጥመናል። እኔ ራሱ ያጋጥሙኛል። ታክሲ ላይ ምን ላይ ትራንስፖርት ላይ ብቻ ግን ዘፈን ቅጥጥት አድርገን ሰምተን ልክ ቸርች ስንሄድ ያው የገባው አይደለም የሚወጣው መዝሙር መስሎን ገብተናል። ያጋጥማል። እህትህ ምግብ ስትሰራ ዛሬ ደግሞ እንዴት ነው የደከመኝ ራት እንዴት እንደምሰራ ራሱ እንጃ። ለምን እኔ አልሰራው? አንቺ እስኪ አርፈሽ ተቀመጪ ቀልደኛ። የምሬን እኮ ነው። እንደውም ዛሬ እኔ ሽክን ያለች ምስር ወጥ ሰርቼ ማበላችሁ። የምርሽን ነው እንዴ? እማዬ ተናገራት እንጂ። አንቺ አይሆንም ራሴ እሰራለሁ። ደግሞ አንቺ አንበጨራረቅሽው ማን ይበላል? እኔ ነኝ የምሰራው አልኩኝ። እኔ ነኝ የምሰራው። በቃ እሺ ካልሽ እንግዲህ ምን እኔ አልበላም። ያውዛው አትብላህ ማን ይለምንሃል? አህያ። እማዬ ግን የምርሽን ነው? እስኪ እንግዲህ ፈጣሪ ጠብቀን። ምግቡስ ቁሌቱ አሮብኝ ደፍቼው ሌላ ጣሉ እና ታዲያ አሁን የተቀመጥሽው ድጋሚ እንዲያረ ነው። በጉጉት ስትጠብቁት የነበረው ምግብ ደርሷል ወይ? በጉጉት እንኪ ማዬ። እሺ ለዝራስ የለም እንዴ? ውይ እኔ በቃኝ በእውነት አሁን በላው። ወደህ ትበላለህ እንካ። ወይኔ ፈጣሪ። ዘይት አለው ግን ዝም ብለህ ብላ፣ ካልበላህ አንተው። ወይ ፈጣሪ ባርክሽ እንደው እንኪ ብላው። ነውስ እዝራዬ፣ እስኪ አንተ ቀመሰው መጀመሪያ። አረ ችግር የለውም አንተ ቀመሰው መጀመሪያ። ደስ ይላል። ምን ይበሉ ቆንጆ አንቺ እንዲሙያለሽ እንዴ? ወይኔ ታድዬ እዝራስ ምንድነው ጨው ማለቴ ምንድነው ጨው? ምን ሆነ? በጣም በትክክል የመጠንሽው። ምን ያህል ነበር ያረግሽበት? 7 ማንኪያ። በትንሿ ብረት ድስት አይደል የሰራሽ? 7 ማንኪያ። ዋው ማንቺ እንዲጎበዝ ነሽ እንዴ? ያው ምን ታረገዋለህ። ሰላም ለዚህ ቤት። አባዬ ዛሬ ብታይ እኔ ነኝ ምግብ የሰራሁት። ቆይ ላቅርብልህ። በፈጣሪ ሂጂ አንቺ ወደዛ። ምን ነው በበዛ? ምን ነው? አይ ዛሬ እሱ ሽሮ ፍትፍት ነው የሚበላው። ወጥ ካለ እንጀራ ቦጥ አልበላም እንዴ? ተው ይቅርብህ። ና ልጄ። እህቶች በርቱልን። እናመሰግናለን። በርቱልን።